አመት ከስድስት ወር አካባቢ ባይደው ጠፍቻለሁ እኮ የለውም ነበር። ረጅም ጊዜ ነው። እንደዛ ያን ጊዜ በምን እንደማስበው ታውቂያለሽ? እግዚአብሔር እንደመከረኝ ነው ማስበው። ይሄ ሁሉም ሰው አይወደድም። ማንም ሰው ሁላችንም እንዲወደን አንጠብቅም። ሁሉም ሰው የወደደው ሰው እንደውም የሆነ ነገር ይኖረዋል ብዬ ነው ማስበው። ምን ይባላል እንደውም እግዚአብሔር በጣም የሚወደውን እና የሚፈልገውን ሰው በጣም በብዙ መከራና ስቃይ ያሳልፋል። እንድትተጊለት እንድትጠነክሪለት ስለሚፈልግ እና ለሆነ ነገር ሲያዘጋጅሽ ከሱ ጋር በደንብ እንድትገናኝ ሲፈልግ በመከራ ውስጥ ታልፊያለሽ። እና እህቴ ጋር ደውዬ የሆነ ሰዓት ላይ ግን እግዚአብሔር አለ ብለሽ ነው የምታስቢው ብዬ ጠየቅኳት። በስመ አብ በይ በስመ አብ አንቺ ያምሻል እንዴ ምናምን አለችኝ። ከዛ መኖሩንም አለመኖሩንም ሰጥቶም እነስቶም አሳየኝ ሁለቱን እና አለፍኩት። ያ ጊዜ እግዚአብሔር ይመስገን እንዳለ ይሄ እግዚአብሔር እንዳለ አሳየኝ። የእውነት አለ በጣም አሁን በጣም አዳነኝ። በቃ እኔ እንጃ ቃል የለኝም እኔ ስለሱ ሳወራና ትልቅ ምስክርነት ነው። እንደው ለመጀመሪያ ጊዜ እግዚአብሔር አለልኝ ብለሽ ከሱ ጋር በደንብ የተገናኘሽበትን ቅጽበት ታስታውሻለሽ? በጣም ወዳቸው ሰዎች እማምናቸው ሰዎች ከኔ ውጪ ይረዱኛል ብዬ የማስባቸው ሰዎች ከአጠገቤ ሲሄዱ ሳይ እግዚአብሔር ግን አለ ነበር፣ ሁሌ ነበር። ስትወድቂም አለ፣ ስትኖሪም አለ፣ ሳይኖርሽም አለ፣ ሲቸግርሽም አለ። ሁሉም ላይ በጎደለሽ ሞልቶ አለ፣ እየመከረሽ አለ፣ እያጽናናሽ አለ። ብዙ አንስቼዋለሁ ወሬ ላይ የሰው ቃል ሰውን ይሰብራል፣ ይሰራል። በጣም እውነት መጠንቀቅ አለብን። በጣም ፓወርፉል ነው ላለው እና ሰው ማውቆት አይመስለኝም። አንዳንድ ጊዜ እንደፈለገ ነው የሚናገረው። ሰው ያለው ነው የሚሰጠው። እኔ ፍቅር ካለኝ ፍቅር ነው የሚሰጥሽ። ኮሜንት ላይ እውነት ነው ለአንቺ ጥሩ ነገር ስጽፍ ጥሩ ነገር ካለኝ ነው ለአንቺ የምጽፈው። ውስጥሽ ያለው ነው ታውቂው። አሁን የተረዳሁት ነው። ያኔ አይደለም። ያኔ በቃ የሚጠላኝ ሰው ይጠላኛል በቃ ምን ብለሽ ነው ያሰብሽው። ራስሽንም አገለሽ ከስራሽም ከሚዲያው። ምንም አይነት ሶሻል ሚዲያ አልጠቀምም። እንዴት ነበር ያ ጊዜ እውነት ለመናገር? ምክንያቱም አንዳንድ ሰው አሁን እኔ ምንም አይመስለኝም ይላል። ግን ምንም አይመስለኝም ላይ የደረሰው የሆነ ነገር አልፎ ስለሆነ ብዙ ወጣቶችን በዚህ የሚያልፉ አሉና እንዲማሩበት እናንሳው። በጣም አዝኜ ነበር እውነቱን የምነግርሽ። 1 አመት ከ6 ወር በሬን ዘግቼ እግዚአብሔር መከረኝ ብዬ ነው ማስበው። እንደ መከረኝ ነው ማስበው። አሁን ሂል አድርጌ በጣም ደስተኛ ሆኜ ምንም እስከማይመስለኝ ድረስ እንደዛ ከቻልኩኝ አሁን እግዚአብሔር በቃ ሰላም አድርጎኛል ብዬ ነው ማስበውና ጠፋውላቸው በቃ ከሁሉም ሰው። እስቲ ይርሱኝ ብዬ ነው የእውነት። እናቴን ሁሌ ለምንድነው ግን በር ዘግተሽ በቃ ፊልም አሰሪኝ በርሽን ዘግተሽ ለምንድን ነው አንድ ቦታ አትሄጂም ብለሽ ያላስቀመጥሽኝ ብዬ እናቴን በቃ እንደዛ ሆኜ ነበረ። በጣም ነው ማዝነው በቃ ያኔ ሰው በማያገባው የሚገባበት ጊዜ አለ አይደለ? አንዳንዴ ስላንቺ ሳላቅ ስለኔ ሳታቂ አንቺን ጀጅ ማድረግ ለምን ይለበስሽ፣ ለምን ይበላሽ፣ ለምን ይጠጣች ማለት በጣም የሚያሳዝን ነገር ነው የእውነት። እና ያን ጊዜ አልፌ አሁን ሰላም ሰውን እነዛ ሰዎች ያሳዝኑኛል የእውነት። ቀይልሽ ማስተዋል ጥበብ ሲሰጥሽ እግዚአብሔር መከረኝ። ለሰዎች ማዘን እንዴት ሰው ካፉ መጥፎ ቃልን ያወጣል፣ በልቡስ እንዴት መጥፎ ሐሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ አልጀመርሽም? አዘንኩላቸው። በጣም ነው ማዝነው። እዚህ የተቀመጥ ነው ምንም ማለት እንዳልሆነ እንዲማሩበት ለአዲስ ለሚመጡት ወጣቶች፣ በዚህ ደግሞ ያለፉ ደግሞ ላሉ ወጣቶች ደግሞ ለካ የነሱ ቃል ከራሳቸው የሚወጣ እንጂ አንቺ እንዳልሆንሽ ማሳያ ነው። እና ማንሳትሽ እና አስበሽ መምጣትሽ ራሱ ደስ ብሎኛል እውነት ለመናገር ነው። ብዙ ጊዜ እኛ እንድንበታለን፣ እኛ እንማርበታለን፣ ግን ለሰዎች ብዙ ግድ የለንም ብዙዎቻችን። አሁን ከነዛ ነገሮች በጣም ድኛለሁ። በጣም ሰላም ነኝ። መቼ ወጣሽ ግን? በቃኝ ብለሽ እንዴት ነበር? ቆየ 1 አመት ምናምን ይሆነኛል ከነዛ ነገር ከወጣ። እውነት ምን ነበር እንደው የረዳሽ? እግዚአብሔር ነው የረዳኝ። ሳይ አሜን። ደስ ይላል። እግዚአብሔር ብቻ ነው የረዳኝ። ምንም ከሱ ውጪ ምንም እንደሌለኝ ይሄ ዞር ብዬ ሳይ ነገሮችን ይገርመኛል። ምንም ያለሱ ምንም የለኝም እና በቃ እግዚአብሔር ነው የረዳኝ።
እኔ ሴት ነኝ። ሴቶች ብዙ ሴቶች አሉ ህይወቴ ውስጥ። እናረግዛለን፣ እንወልዳለን፣ እንወፍራለን፣ እንቀጥናለን። ብዙ ነገር አለ አይደል ህይወታችን ውስጥ። እነዛን ነገሮች እነዛ ሰዎች እንዴት ነው የሚያልፉት ብዬ ሳስብ በጣም ነው ያዘንኩላቸው ለእነዛ ሰዎች። በጣም የሚገርምሽ ነገር ልንገርሽ። አብራኝ ጂም የምትሰራ ልጅ አለች እና በወለድኩኝ በሁለተኛው ቀን ምንድን መሰልሽ ምናምን አሉኝ አለች። በጣም ነው የማዝነው ባይተወይ የእውነት አሳዝናኛለች። ግን የምር እሷ እንደዛ ከተባለች እኔ ታምሜ ድኜ በቃ መኖር ላትችል ትችላለች ተብዬ ከሆነ እዚህ ጋር የደረስኩት እግዚአብሔር ምን ያህል ምህረት ቢኖረው ነው እኔን የማረኝና እዚህ ጋር ቁጭ ብዬ ከአንቺ ጋር ማውራት ከቻልኩ ስለ እግዚአብሔር ምን የሚሳነው ነገር አለ ብዬ ማሰብ እችላለሁና ለዛ ነው ይህን ጉዳይ ማንሳት የፈለግኩትና አንዳንዴ ብዙ ማውራት የምትፈልጊው ነገር አለ ግን ትኖሪዋለሽ እንጂ አንዳንድ ጊዜ ይሄ መግለጽ ይከብድሻል። በቃ እየኖርኩት ነበር። ካወራሁት ይቀልብኛል። ያሳለፍኩት ነገር በጣም ነው የሚቀልብኝና በቃ ይቀልብኛል። አልችልም ያን ነገር ማውራትና በጣም ነው ማዝነው ስላለፈው ነገር፣ ስላወሩት፣ ስለተፈጠሩት ነገሮች። ምን ታረጊ ነበር እንደው ግን ካነሳ ነው በሪን ዘግቼ ነው። ከዛ ደግሞ ኪዳነ ምሕረት ሄዳለሁ። በቃ ብቻዬን መሆን በጣም ነው የሚያስደስተኝ እና ኪዳነ ምሕረት ሄዳለሁ። በቃ ማለት ምንድን ነው የተፈጠረው ለራሴ እስኪገርመኝ ድረስ ጨነቃለሁ። ሰው ሲከብደው ሲጨንቀው መከራ የበዛበት ሲመስለው እንደው ምን ያድርግት ያለሽ? ምክንያቱም አልፈሸዋል። ዛሬ እፎይ ብለሻል፣ ድነሻልና ብዙ ሰው በዚህ ሁኔታ ላይ ስለሚያልፍ በተለያየ ምክንያት እንደውም ለአንቺ ረዳኝ የምትዩ ትልቁ ነገር አንድና አንድ መጠቃት ያለበት ሰው እግዚአብሔርን ብቻ ነው። አንድ መጠቃት ያለበት ትክክለኛ የምርም መጠቃት ያለበትን እግዚአብሔርን ብቻ ነው። መጠጊያችን እግዚአብሔር ብቻ ነው። የእውነቴን ነው። ጀጅ የማያደርገን እግዚአብሔር ብቻ ነው። ህይወታችን ላይ በሚፈጠሩ ስህተቶች ብቻ በሁሉም ነገር ምንም ጀጅ የማያደርገን ፈጣሪያችን አምላካችን ብቻ ነው እና ያንን ማውራት ፈልጋለሁ። ከዛ ውጭ ሰው አስተያየት ሰጥቶሽ በዚህ ያህል ደረጃ ህይወትሽን እስክትጠይ ድረስ ስራሽን እስክትጠይ ድረስ እና ከሚዲያም እስክትደበቂ ድረስ ኢምፓክት አለው ብዬ አላስብም ነበረ የእውነት ለመናገር እና ሰው እንዲያስብበት ያደርገዋል። የሚሰጠው አስተያየት ላይ ቆም ብሎ እንዲያስብ ምንድነው እያልኩ ያለሁትኝ ያንን ሰው በምን አይነት ሁኔታ ይደግፋል፣ ይነቅፋል፣ ይጎዳል የሚለውን ነገር ሰው ካፉ ከመውጣቱ በፊት ቃሉ ቢያስብበት አይደል? በጣም ደግሞ ሞር ሴቶች እንደዚህ ባይሆኑ ብዬ ስለማስብ ነው። ልክ ነሽ አለ አይደለ? ብዙ የተጎዳውበት ነገር ስላለ ያዘንኩበት ነገር ስላለ ቤተሰቦችሽ የነበረው ሁኔታ ምን ይመስል ነበር? ያንቺን እንደዚህ መጨነቅ እንዳልኩሽ እኔ እናቴም ቤተሰቦቼም ምናምን ታመሜም ምናምን አይተውኝ አያውቁም። ማንም ሰው ኢቭን ከፍቶኝ ምናምን አይተውኝ አያውቁም። ሰው ከፍቶኝ አይቶ አያውቅም። ሁሌ ማርታ በጣም ነው የምስቀው፣ በቃ በጣም ነው ሳቂጣናት ነበር ነው የምስቀው። በምንም ሁኔታ ውስጥ ሆኜ ነው የምስቀው። እኔ ከፍቶኝ ሁላ ምናምን አንቺ ትቀድም ይደብሮሻል ነበር ነው የምባለው። ግን ነገር አትይዥም በቃ ቀን ብሎሽ ነው በቃ አሁን አውርተን ምናምን አስቀይመሽም በቃ የሆነ ሰዓት ላይ በቃ ትቼዋለሁ፣ ረስቼው ህይወቴን ነው የምቀጥለው። ደስ ይላል። ይሄ ተፈጥሮ እኮ ቆንጆ በቃ መበረታታት ያለበት እውነት። አዎ ብቻ ቦጣሽ ጭራሽ ቂም ምናምን የሚባል ታሪክ ይሰራሽ ጊዜ የለንም። ለፍቅር ነው ጊዜውን መጠቀም ያለብን እንጂ ስንኖር በቃ ለእንደዚህ አይነት ነገር ጊዜ መስጠት የለብን። ቤተሰቦቼ የሆነ እንደ እንትን ነው የሚያዩኝ፣ ይሄን እንደ አበባ ነው የሚባለው፣ እንደዚህ ነው የሚያዩኝ። ኦፍኮርስ ነሽ በቃ በጣም ነው የምስቀው። በጣም ተጫዋች ምንድነው የሚባለው ጓደኞቼ ጋር ምናምን ጅል። ቤተሰቦቼ በጣም ነበር የተሰበሩት እና ደግሞ ድኜ ስወጣ አላመኑም ነበር ሁላ። እንዳልኩሽ የመትረፍ እድሉ 50 ተብዬ ተርፈሽ ስትወጪላቸው ከዚህ በላይ እልልታ ነው በቃ ከዚህ በላይ እና እናቴ አሁን እንደውም በቃ አንድ 10 ኪሎ መግዛት አለብኝ ምናምን ስላት ያምሻል ምናምን የምትለኝ እናቴ። ኑሪልኝ ነው የምትለው። በቃ የእናት ፍቅር ብቻ ነው። እውነት ነው እና እግዚአብሔር ይመስገን